Greetings among the out here. Welcome to a place where complex ideas meet clear explanation. I'm glad to see you here and let's dive in. በዛሬ ቪዲዮ ደግሞ እነዚህን 6 ቶፒክስ እናያለን ማለት ነው። እስከ መጨረሻ ቪዲዮአችን ተከታተሉ። ሳይኒንግ አፕ ኦፍ ኤ ባይብል አካውንት ማለት ነው። ሃው ቱ ሳይን አፕ የሚለውን እናያለን። ክሬት እንዴት እንደምናደርግ ማለት ነው ባይቢት አካውንት እና ዘን ደግሞ ሁለተኛ ላይ የምናየው በዛው ባይቢት አካውንት ላይ ኦርደር እና እንዴት ካርድ ማውጣት እንደምንችል ነው የምናየው ማለት ነው። እሱን እናያለን። ሁሉንም ፕሮሰስ እናያለን። ኮምፕሊት ፕሮሰስ ዊዝ ካርድ አክቲቬሽን ማለት ነው። እንዴት ነው አክቲቬት አድርገን አፕሊኬብል የምናደርገው ማለት ነው። ሁሉም ነገር እናያለን እስከ አክቲቬሽኑ ኮምፕሊት ፕሮሰሱን ማለት ነው ሳይቻለው። ዜን ሶስተኛ ላይ ቶፕ አፕ እንዴት እንደምናደርግ ማለት ነው። በዚህ ባይቢት ካርዱ ላይ እንዴት ቶፕ አፕ እንደምናደርግ ዜን ፒቱፒ ትሬዲንግ ተጠቅመን ዶላር ዲፖዚት እንዴት እንደምናደርግ እናያለን። ዜን አራተኛ ላይ አክቲቬት ባይቢት ፔይመንት እንዴት ነው ፔይመንት መፈጸም የምንችለው የሆነ ነገር በዶላር ማለት ነው። ሰብስክሪፕሽን ፎር ኤግዛምፕል ማይክሮሶፍት ኦፊሶች አሁን ለምሳሌ በፍሪ የለም በብዛት በፊ ነው ማለት ነው። ሰብስክራይብ ማድረግ አለባቸው። በዚህ ባይቢት ካርድ እሱን መክፈል ሰብስክራይብ ማድረግ እንችላለን ማለት ነው። how to activate ባይቢት ፔይ አሳያችኋለሁ። ዜን አምስተኛ ላይ ኤክስትራ ቲንግ ነው show you extra thing on how to use AliExpress ማለት ነው። just እንዳጠብቁ እንጂ እንዴት ሳይን አፕ እንደምናደርገው ማለት ነው። just simple thing ነው። just ሳይን አፕ እንዴት እንደምናደርገው ባይቢትን አሳይቻችኋለሁ። እንግዲህ ይሄ AliExpress አካውንትን ሳይን አፕ እንዴት እንደምናደርገው አላሳያችሁ፣ ምክንያቱም ይሄ ዱሌት ሲምፕል ስቴፕ ናቸው። የባይቢት አካውንት አከፋፈት ሲምፕል ስቴፖችን ራሱ ነው የምትጠቀሙት ማለት ነው። አካውንቱን ክሬት ካረጋችሁ በኋላ ሳይን አፕ ጀስት ሳይን አፕ ማድረግ ነው። እሱ ብቻ ነው የሚጠበቅባችሁ። ዛዲያውን አካውንቱን የአሊኤክስፕሬስ አካውንት ከፍታችኋል እንበልና ጀስት ነገስ ስቴፕ ነው ማሳየት እንዴት ከባይቢት ካርድ ጋር ኮኔክት አድርገን ፍያ መፈጸም እንደምንችል ትራንስፈር እንዴት እንደምናደርግ እሱን አሳያችኋል። ኮኔክት ዩር ባይቢት ኦር ኤኒ ማስተር ካርድ ኦር ቪዛ ካርድ ሊሆን ይችላል ከአሊኤክስፕሬስ አካውንታችሁ ጋር ኮኔክት ማድረግ ነው። ዜን ቀጣይ ስድስተኛ ደግሞ how to order and track equipment on AliExpress። track ማለት እንግዲህ ያዘዝነውን እቃ ሺፕድ ከመደረጉ ጀምሮ የት እንደደረሰ till arriving ኮንትሮል ማድረግ ነው። ከቪዲዮ መጨረሻ ተከታተሉ። ቪዲዮአችን እንጀምራለን። ምንድነው የምናደርገው? ባይቢት አካውንትን ሳይን አፕ እናደርጋለን። ስናደርገው ጀስት በኦፊሻል ዌብሳይታቸው ነው፣ በአፕ አይደለም የምንገባው። ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። በሱ ገብታችሁ ሪፈራል ኮድ ምናምን ለመሙላት እንዲረዳችሁ ማለት ነው። በሊንኩ ነው። ሊንኩን አስቀምጥላችኋለሁ። ሪፈራል ኮድ በሙላው ኦፕሽን ላይ ይሄን ኮድ ታስገባላችሁ። ዜን አክቲቬት ታደርጋላችሁ። ይሄ ሪፈራል ኮድ ስታስገቡ ሪዋርድ ሀብ ላይ ዌልካም ቦነሶችን እስከ $30,000 ታገኛላችሁ። እናም ይሄ ለጀማሪዎች ትሬደርስ ለእናንተ በጣም ትልቅ ቻንስ ነው። then you will receive vouchers for completing simple tasks like verification to sign up your Bybit account ማለት ነው። እዛ ላይ ሳይን አፕ ካደረግነው በኋላ ነው ወደ አፕ ተመልሰን ሳይን ኢን ኦር ሎጊን አድርገን ስራ የምናስጀምረው ማለት ነው። አሁን ምን እናደርጋለን? ጀስት ክሮም ኤጅ or Firefox or any browser ነው ይችላል። by default ክሮም ብትጠቀሙ አሪፍ ነው። no but by default okay ሊንኩን ነክታችሁ አንዴ ዲስክሪፕሽን ቦክስ ላይ ያስቀመጥኩላችሁን የኦፊሻሉ ነው ኦፊሻል ሊንክ ኦፍ the ባይቢት ዌብሳይት ነው ማለት ነው። እዛ ላይ ከገባችሁ በኋላ ኢሜይላችሁን ታስገባላችሁ ማለት ነው። gmail.com የሚለው ኔክስት እንላለን። ዘን ፓዝል ኮምፕሊት እንላለን። ስላይድ በማድረግ ማለት ነው። ኔክስት እንላለን። ፓዝሉን ከጨረስነው በኋላ ጀስት አውተንቲኬሽን ኮድ 6 ዲጂት ይላክልናል ከኢሜይላችን። እሱን 6 ዲጂት አውተንቲኬሽን ኮድ ኔክስት
እንላለን። ከዛን ሎጊን ፓስወርድ ሴት እንድናደርግ ነው እዚህ። ሶ ሎጊን ፓስወርድ ማለት አፕ ላይ ሎጊን የምታደርጉበት ፓስወርድ ማለት ነው። ኤንድ ፓስወርዱን ሴት ስታደርጉ በ8 ኦር አባውት ካራክተሮች ነው የምታደርጉት። ቁጥር፣ ሌተር፣ ኢን አፐር ኤንድ ሎወር ኬስ ኤንድ ስፔሻል ካራክተርስ ሊኖረው ይገባል። ሶ እንዲህ ሳይን አፕ ካረግን በኋላ ሶ አፑ ላይ ሄደን ሳይን ኢን ኦር ሎጊን ማድረግ እንችላለን። አፕ ዘ ባይቢት አፕ ኦን ዮር ፎን። ሶ አፑ ይሄ ነው። አፑ ላይ እንገባለን። ኢሜይላችንን እናስገባበትና አሁን ክሬት ያደረግነው ፓስወርድ ማለት ነው እናስገባበታለን። ሎጊን አሁን ፓዝልም ኮምፕሊት እናደርጋለን። ሶ ስላይድ ዘን ኮምፕሊት ዘ ፓዝል ዘን ኔክስት አሁን ወደ አፕ ሎጊን አድርገናል ማለት ነው። ብዙ ነገር ይቀረናል። አሁን ሳይን አፕ ብቻ ነው ያደረግነው ማለት ነው። ሶ ሳይን አፕ ያለ KYC የሚባል ሰምቲንግ ቨሪፋይንግ ፕሮሰስ አለ። KYC እንግዲህ ሰምቲንግ ቼክ ነው። አካውንታችን ኦፕን አድርገን ለመጠቀም ኦቨርታይም ማለት ነው። ጀስት አይደንቲፋይ ኦር ቬሪፋይ የሚያደርግን ፕሮሰስ ማለት እንችላለን። አሁን ምን እናደርጋለን? ቬሪፋይ እናደርጋለን። እሱን ለማድረግ ቬሪፋይ ካልነው በኋላ አይደንቲቲ ቬሪፊኬሽን ይላል። ስታንዳርድ ቬሪፊኬሽን ቤኔፊት እንድናደርግ ትሬዲንግ እንድንፈጽምበት ኤንድ ፒ2ፒ ትሬዲንግ ራሱ ይሰጠናል ማለት ነው። ይሄ ሎኬሽን በዲፎልት ይሆናል። ሶ ፕሩፍ ኦፍ አይደንቲቲ መታወቂያ ነው የምናደርገው። ሰው በፓስፖርትም ሆነ ሪኮመንድ ይደረጋል። ሰው ግን ምንም ችግር አያመጣም። የአይዲ ካርድ መጠቀም ትችላለ። ኦር ላይሰንስ ካላችሁ ማንጃ ፍቃድ ሬዚደንት ሰው እኔ በአይዲ ካርድ ነው ሞስትሊ ማንም አያጣም። ይሄ አይዲ ካርድ ናሽናል አይዲ ማለት ነው። ሰው በናሽናል አይዲ ነው የምገባው። ኮንፊርም እንላለን። while using the app ማለት እንችላለን። ሰው አሁን ኦቨር ኤክስፖዝ ብላሪ ኦቨር ኮፕድ መሆን የለበትም። ይሄ የምናስገባው ዶክመንት ማለት ነው ክሊር መሆን አለበት። አሜሪካ ብለን እንቀጥላለን። ሰው ፍሮንት ኦፍ አይዲ እናነሳለን። ኔክስት ባኩን I just take the back side of my ID. So ጨርሰን ዶክመንት is readable ሪደብል ከሆነ እንቀጥላለን። ሪደብል እንላለን። አሁን ደግሞ ፖዚሽን ዩ ፌስ ሰልፊ እንነሳለን ማለት ነው። ፊት ፍሬም ፊት ማድረግ ያለባችሁ ፊታችሁ ሶ ሉክ ስትሬት ኢንቱ ዘ ካሜራ ይላል። ወደ ካሜራ ቀጥታ እናያለን። ብሊንክ ምናምን እናደርጋለን። ዩር ፌስ ስካን ኢዝ ኮምፕሊት ይለናል ማለት ነው። ከጨረስነው በኋላ ኔክስት ምን አለን? ጀስት ጨርሰናል ማለት ነው። የአይዲ ኮንፈርሜሽን ጨርሰናል። ሰው ኮምፕሊት ይለናል። ይሄው ሜሴጅ ተልኮልናል በኢሜይላችን ኢሜይል ተደርጎልናል። ኮምፕሊት ይለናል ማለት ነው። ዲር ትዊተር ዊ አር ፕሊዝድ ቱ ኢንፎርም ዩ ዳት ዩ ስታንዳርድ አይዴንቲቲ ቬሪፊኬሽን ሃቭ ቢን ሰክሰስፉሊ ሪሲቭድ ብሎ ይቀጥላል። እንደ አፕሮቭድ ይላል። በዛው ነው አፕሮቭ የሚያደርጉላችሁ። ሰው ማንበብ ትችላላችሁ። ሶ KYCውን ጨርሰናል። ሌላ የሚጠበቅብን ነገር የለም። አሁን እንግዲህ ካርድ እናውጣ። አሁን ካርድ የለም አያችኋል። አሁን በዚህ ሰዓት ዲፖዚት ለማድረግ በዛም ክፍያ ለመፈጸም ካርድ ያስፈልገናል። ሰው አሁን የለንም ማለት ነው። ሶ አክቲቬት ካርድ ይለናል። ሶ አክቲቬት ካርድ እንላለን። ዘን ሌትስ ጌት ስታርትድ። ኦኬ ኢትዮጵያን እንመርጣለን። ከላመጣላችሁ ነው እንጂ ባይ ዲፎልት እሱ ያውቃል። ከናሽናል አይዲያችን በሚወስደው ኢንፎ ባይ ዲፎልት አንዳንድ ነገሮች በራሱ ይሞላልናል ማለት ነው። ሶ ኢትዮጵያ ይላል። ዛትስ ኦኬ። ሶ ኮንቲኒው ነው የሚለው። ኔክስት አይደንቲፊኬሽን ኔክስት እንላለን። ካርድ አፕሊኬሽን ይላል። ሶ ሰብሚት እንላለን። ሰብሚት ካልነው በኋላ ጨርሰናል ማለት ነው። ካርዳችን ይሄው ተልኮልናል። ካርድ ዳሽቦርዱን ማየት እንችላለን ማለት ነው። ሶ ቶፕ አፕ ማድረግ እንችላለን። አሁን ካርድ አግኝተናል ማለት ነው። ሶ here we go, we have got our card. ሶ ካርዱን ጨርሰናል ማለት ነው። ካርዳችን ቼክ ማድረግ እንችላለን። ሰርች አድርገን እንደዚህ ካርድ ላይ እንገባለን። ካርዳችን አውጥተናል ማለት ነው። ዲፖዚት ማድረግ ይቻላል። ይሄው our card is activated right now means እንዲህ ካርዳችን ካወጣን በኋላ ቢሊንግ አድሬስ ኢንፎርሜሽኖችን እንሞላለን ማለት ነው። እዚች ጋር መጀመሪያ ላይ አድሬስ ይላል። ሶ አድሬሳችን እንሞላለን። አዲስ አበባ ከሆነ አዲስ አበባ ማለት ትችላላችሁ። ዜን ዲስትሪክቱን
እንወርዳለን ማለት ነው። ዲስትሪክቱን እንቀጥለን። ቦሌ ከሆናችሁ ቦሌ፣ ፒያሳ ከሆነ ፒያሳ፣ አየር ጤና ከሆነ አየር ጤና እንደዛ ትሞላላችሁ ማለት ነው። ኮማ አድርጋችሁ ሲቲያችን ኦር ታውን እንጽፋለን። ከዛም ዲስትሪክት ከላይ ወደ ታች ኦር ከታች ወደ ላይ መጻፍ እንችላለን። ሲቲ፣ ሪጅን፣ ካንትሪ እያልን ወደ ላይ መሄድ እንችላለን። የየራሳችሁን ከተማ አድሬስ የየራሳችሁን ከተማ ፖስታል ኮድ ታስገባላችሁ ማለት ነው። አዲስ አበባ ከሆናችሁ ነው የምታስገቡት። ዜን ቀጣይ ደግሞ ሲቲ ይላል። ሲቲን ታስገባላችሁ ማለት ነው። ዜን ኔክስት እንላለን። እዚች ጋር ኤሪያችሁ ሰርች ባሩ ላይ ኢትዮጵያ ብለን ኢትዮጵያ የሚለውን ትመርጣላችሁ። ዜን የራሳችሁን ስልክ ቁጥር ታስገባላችሁ ማለት ነው። 9 ብለን ጀምረን ማለት ነው። ዜን ሰብሚት አውቴንቲኬሽን ኮዱ ይላክልናል። እሱን ኮፒ ፔስት እናደርጋለን። ሶና ኮንፈርም እንላለን። ዜን ይኸው ካርዳችን ኮምፕሊትሊ አክቲቭ ሆኖልናል ማለት ነው። ካን ፋንክሽን ዲስ አውት ዲፖዚት ማድረግ ይችላል። ካን ትራንስፈር ሞኒ ሶ it is fully functional right now. It is activated. So እንዲህ ነው። በዛው አንድ ትሪክ ላሳያችሁ። ምንድን ነው ከባይቢት አፓችን ጋር አውተንቲኬተር አፕን ኮኔክት ማድረግ ነው። ከማይክሮሶፍት እና ጉግል አውተንቲኬተር አፖች አንዱን መጠቀም ትችላላችሁ። ከፕሌይ ስቶር ፎር አንድሮይድ እንድ አፕ ስቶር ፎር አይፎን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እኔ የሚጠቀመው ጉግል አውተንቲኬተር ነው። አፑ ነው። ዳውንሎድ ታደርጋላችሁ ማለት ነው። ቀጥታ እንዴት ኮኔክት እንደምናደርግ ላሳያችሁ። መጀመሪያ ላይ ባይቢት አፑ ላይ እንገባለን። ዘን ፕሮፋይላችን ውስጥ እንገባለን። ዘን ሴኪሪቲ ውስጥ እንገባለን። ዘን ከታች ጉግል ቱ ኤፍ አውተንቲኬሽን የሚለው ላይ እንገባለን። ዘን አውተንቲኬሽን ኮድ በኢሜይላችን ላይ ይላክልናል። ዘን ሴኪሪቲ ቬሪፊኬሽን ኮዱን ኮፒ ፔስት እናደርጋለን። ኮንቲኒው። ዘን ሴታፕ ኪ ኮፒ እናደርጋለን። ዘን ጉግል አውተንቲኬተር አፑ ላይ እንገባለን። ኮኔክተድ በሆነ ጉግል አካውንታችን ኮንቲኒው እንላለን። ኢንተር ሴታፕ ኪ የሚለውን እንመርጣለን። ዜን ሴታፕ ኪውን ኮፒ ያደረግነው ዩር ኪ በሚለው ቦክስ ውስጥ እናስገባለን። ዜን ኮድ ኔም ለሚለው ባይቢት እንላለን። ዜን አድ እናደርጋለን ማለት ነው። አድድ ሆነዋል ማለት ነው። ኮኔክት አድርገናል። we can actively log into our Bybit account without further asking to send authentication code to our Gmail account ማለት ነው። አሁን ደግሞ ባይቢት ፔይ አክቲቭ እንዴት እንደምናደርግ ላሳያችሁ። ዜን ፕሮፋይላችን ውስጥ እንገባለን። ቺጋ ፋይናንስ የምትሏን እንመርጣለን። ዜን ባይቢት ፔይ ዜን አክቲቬት ባይቢት ፔይ አፍተር አክቲቬትድ ዲስ ዌይ ሴንድ እንላለን። ባይቢት አይዲ መጠቀም እንችላለን። ኢሜይል፣ ፎን ነምበር፣ ኪአር ኮድ ስካን ማድረግ ይችላል። ኢትስ አፕ ቱ ዩ you can use it your favorite one, so you can do it this way. እንዴት ፒ2ፒ ትሬዲንግ ተጠቅመን ደግሞ ዶላር ዲፖዚት እንደምናደርገው አሳያችሁ። ቶፕ አፕ እንላለን። From the two options coming here, deposit crypto on a P2P trading, to the second one saying P2P trading. Good amount. ሰርች ባሩ ላይ በኢቲቪ ስንት ዶላር መግዛት እንደምንፈልግ እዚህ ላይ እንጽፍለታለን። ዜን ቀጣይ ላይ ኦል ፔመንት ሜትድስ የሚለውን ስፔሲፊካሊ መምረጥ እንችላለን ማለት ነው። የሚመቸንን የፈለግነውን በሞላ ነው ልክ ነው። አማውንት፣ ፔመንት ሜትድ ከሴለሮች ማች የሚያደርጉትን ሰርች አድርገው የሚያመጣልን ማለት ነው። እዚህ እንግዲህ ማየት ያለባቸው ሴለሮች እዚች ጋር አክቲቭ መሆኑ ላይ መሆናቸው ማለት ነው። እና ኦርደራቸው በፐርሰንት ወደ 100 የሚጠጉትን መምረጥ አለባችሁ። እና ቬሪፋይድ እየተደረጉ ብናገኝ ጥሩ ነው። ካልሆነም ችግር የለውም። ጀስት እነዚህን ሁለት ክራይቴሪያዎችን ማየት ግን ግዴታችሁ ነው። ኦንላይን መሆናቸውን እና ኦርደራቸው ኢንፐርሰን ወደ 100 የሚጠጋ መሆን አለበት። ይሄው ኢብራሂም የሚለው እመርጣለሁ። ከኢብራሂም ጋር ፖላይትሊ ኮሚኒኬት ማድረግ እሞክራለሁ። እንግዲህ ስልኩን እየጠየቅኩኝ ስልኩን ከላከልኝ በኋላ ኮፕ አደርጋለሁ። ስሙ ዘስም መሆኑን አረጋግጡ። ሲጋ ቴሌብሩ በስሙ እንዳለ ቼክ ማድረግ ያለባችሁ። ዜን ኮፕ አድርጋችሁ ብሩን ካስገባችሁለት በኋላ እዚሁ ላይ ኮሚኒኬት በምታደርጉበት ላይ ስክሪንሾት የከፈላችሁበት ረሲት ትልኩለታላችሁ ማለት ነው። አሁን በ1000 አይደለም ግዛት የፈለግኩትኝ 1000 ብር ለሱ አስገባላታለሁ ለሴለሩ ማለት ነው በቴሌብር። ዜን ረሲቱን ስክሪንሾት አድርጌ እዚሁ ላይ ባይቢት ላይ ማለት ነው ኮሚኒኬት ያደረግን ባለውትን ላይ ረሲቱን ስክሪንሾት አድርጌ እልከዋለሁ። ዜን በዛው ሪሊዝ እንዲያደርግልኝ ጠይቃለሁ ማለት ነው። በዛው ዶላራችሁ ሪሊዝ ያደርግላችኋል ማለት ነው ሴለራችሁ። በዛ ትጨርሳላችሁ። ከኮሚኒኬሽኑ እንዳትወጡት እሺ፣ እንዳትወጡ።
እዚህ ላይ መክፈላቸውን እርግጠኛ ከሆናችሁ በኋላ ባክ ኤንድ ፔይ ናው ትላላችሁ። ዜን እዚህ ጋር 1000 ካስገባችሁ በኋላ ቲክ አድርጋችሁ ኮንፈርም ትላላችሁ። ዜን ፔመንት ኮምፕሊትድ ትላላችሁ። ዜን እሱ ሪሊዝ እስከሚያደርግላችሁ ትጠብቃላችሁ ማለት ነው። ሶ ዊ ዌይት ፎር ዌት ኮምፕሊትድ ይለናል። ኮምፕሊትድ ብሎናል። ዶላራችን ገብቷል። ሶ ናው ሌታስ ቼክ አወር አካውንት። ይሄው 6.13 ዩኤስዲ ገብቶልናል ማለት ነው። ሶ ዊ ካን ዲፖዚት ላይክ ዲስ። ዜናውን አሊኤክስፕሬስ ላይ ባይቢት ካርዳችን ኮኔክት እንዴት እንደምናደርግ እናያለን። ሶ አሊኤክስፕሬስ አፕላይ እንገባለን። ዜን ፕሮፋይላችን ውስጥ እንገባለን። ዜን እዚህ ላይ ካርድስ የሚለውን አድ ካርድ ዜን ካርድ ነምበራችን እንሞላለን ከዚህ ማለት ነው። ሶ ስማችን ሙሉ ስማችን እናስገባለን። ዜን ኤክስፓይሬሽን ዴት ይላል እንሞላለን። ሲቪቪ እንሞላለን። ሞልተን ከጨረስነው በኋላ ሴቭ እንዳለን ማለት ነው። ሶ ፕሮሰስ እያደረገ ነው እና ካርዳችን ኮኔክት ሆኗል ማለት ነው። ፔመንት ስንፈጽም አሊኤክስፕሬስ ዶላር የሚቆርጠው ዳይሬክትሊ ከዚህ ኮኔክት ካደረግነው ካርድ ነው ማለት ነው። አሁን ደግሞ ቀጣይ አድሬስ እንምላ። አድሬስ ማለት እቃ ስናዝ እቃዎች ሲመጡልን በዚህ አድሬስ ነው የሚመጡልን። ቱ ዱ ዳት ጎ ቱ አካውንት ዜን ሺፒንግ አድሬስ ዜን አድ ኒው አድሬስ። ኮንታክት ኢንፎርሜሽን ስማችሁን ታስገባላችሁ። ዜን ፎን ነምበር ታስገባላችሁ። ዜን አድሬሳችሁን ዲስትሪክቱን ታስገባላችሁ ማለት ነው። ዩ ካን ዱ ኢት ኢን ኤዘር ዌይ። ከፈለጋችሁ ዲሰንዲንግ ኢትዮጵያ ብላችሁ ጀምራችሁ ወደ የራሳችሁ ዲስትሪክት መሄድ ትችላላችሁ። ኦር ዩ ካን ሪቨርስ እንደፈለጋችሁ ማለት ነው። ችግር የለውም እሱ። ኖ ማተር ዶንት ወሪ ኦን ዳት። ይሄኛውም ፓስወርድ ዜን መጨረሻ ላይ እዚች ጋር ዜፕ ኮድ ይላል። ሶ የአካባቢያችሁን ዜፕ ኮድ ትሞላላችሁ ማለት ነው። Tick this button saying that default shipping address then set as default shipping address የሚለውን ቲክ ካደረጋችሁ በኋላ ሴፍ ትላላችሁ። ሶ ናው ኦልሞስት ጨርሰናል። ለአሊ ኤክስፕሬስ አካውንታችን ከምንከፍለው ካርድ ጋር ኮኔክት አድርገናል። ዜን እንዲሁም ደግሞ ወዴት እንደሚመጣልን እቃዝና አድሬሳችንን ሞልተንለታል። ሶ እነዚህን ሁለት ከጨረስን በኋላ አሁን አንድና አንድ የሚቀረን ጀስት እቃ አዘን ጥበቅ እና ዘን መውሰድ ነው። ሰው አሁን ቀጥታ እንዴት አሊኤክስፕሬስ ላይ እቃ ኦርደር ማድረግ እንደምንችል ዜን በዛው ደግሞ የያዝነውን እቃ እንዴት መከታተል እንደምንችል በዛው አሳያችኋለሁ። ስቴይ ኮኔክትድ። ሰው እቃ ለማዘዝ እዚች ጋር የፈለጋችሁትን እቃ ማለት ነው ሰሌክት ታደርጋላችሁ። ዜን ቀዩዋ ይሄን ታዩታላችሁ። ቀዩዋን ቲክ ታደርጉና እዚህ ጋር ቶታል ፊውን ቼክ አርጉ። ቼክ አውት ትላላችሁ። ዜን ፕሌስ ኦርደር እንደዚህ ያመጣል። ዜን ፔመንት ሜቶዱ ይሄው ያስገባነው ካርድ ቲክ እናደርጋለን። ዜን ጀስት ፔይ ናው ትላላችሁ። ዜን ፔይ ናው ስትሉ እንዲህ ፕሮሰስ አድርጎ የ5 ደቂቃ ካውንት ዳውን ይቆጥርላችኋል ማለት ነው። በዚህ 5 ደቂቃ ውስጥ ከባይቢ ክፍያ እንደከፍላችሁ አፕሩቭ ማድረግ አለባችሁ 5 ደቂቃ ሳያልቅባችሁ። አውቴንቲኬተር ባዮሜትሪክስ ካላችሁ ማለት ነው። ዜን ሰው እንደዚህ አፕሩቭ አድርጋችሁ ደን ስትሉት ፎር ኤግዛምፕል ትራንዛክሽን ዲቴይል ውስጥ ስትገቡ እዚች ጋር ይዩት ስታተሱ ፌልድ ይላል። ይሄ ለምንድን ነው የሚሆነው መሰላችሁ? እዚህ ጋር ከአካውንታችን በቂ ዶላር ከሌለን እንደዛ ፌል ሊያደርግብን ይችላል። ዶንት ወሪ አባውት ዳት ዩ ካን ሃቭ ኢት አጌን ሞር ዶላር በቀላሉ ዲፖዚት ማድረግ ስለምትችሉ ይሄ ምንም አያሳስብም። ምንድነው የምታደርጉት? ቀጥታ ዶላሩን ትጨምሩና ጀስት ዘ ሴም ዌይ መሞከር ዜን ክፍያ አፕሩቭ ያደርግላችኋል ማለት ነው። ፎር ኤግዛምፕል የኔን ዩት ይሄው ተቀበለልኝ። አፕሩቭ ሲያደርግላችሁ ይሄው ፔመንት ሰክሰስፉል ይላችኋል። ያዘዝናቸውን እቃዎች ዲቴይልስ ማየት እንችላለን ማለት ነው። እንደዚህ ላሳያችሁ። ኦርደርስ ውስጥ ገብተን ኦኬ አሁን ቀጣይ ምንድን ነው የምናየው? ያዝነውን እቃዎች እንዴት ትራክ ማድረግ እንደምንችል እናያለን ማለት ነው። ኢትዮ ፖስትን መጠቀም እንችላለን። ትመጣላችሁ። ኢሜላችሁ ላይ ከገባችሁ በኋላ አሊኤክስፕሬስ ላይ ትገቡና ቼክ ናው ትላላችሁ። ዜን ከዚህ ትራኪንግ ነምበር ብሎ ሲኤንጂ 00 ብሎ የሚቀጥለውን ኮፒ ታደርጋላችሁ ማለት ነው። ትራኪንግ ነምበር የሚለው ዜን ብራውዘር ላይ ገብታችሁ ኢትዮ ፖስታል ሰርቪስ ብላችሁ ሰርች ታደርጋላችሁ። ዌብሳይቱን ከታች እዚሁ ይሄው እዚህ ላይ ገብታችሁ ጀስት እዚህ ላይ ኢንተርናሽናል የሚለውን ክሊክ ታደርጉና እዚህ ካፕቻውን በትክክል ትሞላላችሁ። ዜን ኢንተር ትራኪንግ ነምበር የሚለው ላይ ታስገቡታላችሁ ማለት ነው። ትራኪንግ ነምበራችሁን ይኸው እንግዲህ እዚህ ጋር ችግሩ ይሄ ነው። ብዙም አይሰራም የኢትዮ ፖስት ሰርቪስ ዌብሳይት ማለት ነው።
ሌላ ኦፕሽን እንፈልጋለን ማለት ነው። ጀስት ክሮም ላይ ምንድን ነው ኦር ኤኒ ብሮዘር ላይ ገብታችሁ ግሎባል ኤክስፕሬስ ትራኪንግ የሚለውን ሴኒዮ ላይ ትገባላችሁ ማለት ነው። በአንዴ ወደ 100 ማቴሪያሎችን ትራክ ማድረግ ይችላል የዌብሳይት። እዚህ ላይ ትራክ የሚለው ላይ ትራኪንግ ነንበራችሁን ታስገቡና ትራክ ትላላችሁ ማለት ነው። እዚህ ላይ ይደረድርላችኋል። እንደዚህ ማየት ትችላላችሁ። ዲቴይልድ ኢንፎ አለው ማለት ነው። ከመነሳቱ ጀምሮ አሁን እስከደረሰበት ድረስ ያሳያችኋል ማለት ነው። እንደዚህ ትራክ ማድረግ ትችላላችሁ። ለምሳሌ የዚህን ማቴሪያል ኢንፎ እንደዚህ ማየት እንችላለን። እዚህ ላይ ለምሳሌ ሜይንላንዱ ኦር ኦሪጂናል ከየት እንደተነሳ እና ዲስቲኔሽኑ የት እንደሚደርስ ኢትዮጵያ እንደሚመጣልን ይነግረናል ማለት ነው። እና ኤስቲሜትድ ዴሊቨሪ ዴት ኦፍ ማቴሪያል ይነግረናል ማለት ነው። ዊ ካን ሲ ኦል ዲቴይልስ አባውት ዘ ማቴሪያልስ ካሚንግ ቱ አስ ማለት ነው። እና ካሪየር ኖት ሪሲቭድ ባይ ዌርሃውስ እና ጂኤምቱ ላይ ኦል ዲቴይልስ ይነግራችኋል። this remain don't worry anything about it is coming. እንደዚህ ትራክ ማድረግ እንችላለን ማለት ነው። you did it. we have ordered ማለት ነው።